ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የምትዲ ቤተሰቦች እንዴት ናችሁ? ሰላማችሁ በያላችሁበት ብዝት ይበል እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። እዚህ ጋር እንደምታዩት በሀገራችን አበባ ጎመን የሚባለው ልንሰራ እያዘጋጀን እንገኛለን። ዛሬ እንደምታዩት ይህንን አሪፍ አድርገን ማባያ አድርገን የሚጣፍጥ አድርገን ልንሰራ ነው። እዚህ ጋር እንደምታዩ እየቆራረጥኩ ነው። በትንሽ በትንሹ ለመፈጨት እንዲመች አድርገን እንደዚህ ቆራርጠን እናዘጋጃለን ማለት ነው። እና በጣም ምርጥ የሆነ የምግብ የሚያባላ በጣም የሚጣፍጥ እንደ ዱለት መጠቀም የምንችል የጾም ዱለት ብለን የምንጠቀመው በጣም የሚጣፍጥ እኛ ብዙ ጊዜ የምንሰራውን የተጠቀምነውን ይዤላችሁ ቀርብ ያለው እዚህ ጋር ውሃ እያረኩበት ነው። ውሃ አርጌ እያጠብኩት እገኛለሁ። ከዛ በኋላ በደንብ ይኸው እንደምታውቁት አበባ ጎመን ቆሻሻ የለውም፣ ግን ይኸው መታጠብ ስላለበት እናጥበዋለን ማለት ነው። ከዛ እንደዚህ በማሽናችን እንዲፈጭ በመጠኑ እንዲገባልን እንቆራርጠዋለን። ከቆራረጥነው በኋላ አንጠፍጥፈን በማጥለያ ከዛ በኋላ ለመፍጨት እናዘጋጀዋለን ማለት ነው። እና ሞክሩት፣ በጣም ምርጥ ነው። ትወዱታላችሁ እናንተም በየቤታችሁ። አሁን በተለይ በጾም ጊዜ በጣም ደስ የሚል ነው። ያባላል፣ ምግብም ያባላል። ትወዱታላችሁ፣ ምርጥ ነው። ሞክሩት እላችኋለሁ ቤተሰቦቼ። ያው እዚህ ጋር እንግዲህ በተንጠፍጥፎ ውሃው ለመፈጨት እየተዘጋጀ ነው። ማሽን ውስጥ እየከተትኩት ነው። ማሽን ውስጥ እንከተውና እንፈጨዋለን። መጠኑ እናንተ እንደፈለጋችሁት ማለት ደቀቅ እንዲል ከፈለጋችሁ ደቀቅ ታረጉታላችሁ። እንደፈለጋችሁ እናንተ እንደፈለጋችሁ ታርጋችሁ መክተፍ ትችላላችሁ ማለት ነው። በቃ ሲፈጭ ራሱ ያለው እንትን እንዲሁ ራሱ በቃ ልክ አይቤ ነው የሚመስለው። በጣም ነው ደስ የሚለው የሚያምረው። እንዲህ ፈጭተን ከጨረስን በኋላ ደግሞ እንዴት ሞቅ ሞቅ አድርገን እንደምንመገብ አብረን እንሰራለን ማለት ነው። እናንተ እንደፈለጋችሁት ማለት ነው። በጣም ገባ ሳይል መጠቀም ትችላላችሁ። ይሄ እንዲሁም ራሱ በጥሬው መመገብ ስለሚቻል ብዙ እሳት ከፈለጋችሁ ነካ ነካ አርጋችሁ እሳት ገባ ገባ አርጋችሁ በሰልም አርጋችሁ መጠቀም ትችላላችሁ ማለት ነው። ይሄ የጾም ዱለት የሚባል ነው። በጣም አሪፍ አሰራር ነው። አሁን እዚህ ጋር ዘይታችንን አድርገን ትንሽ ዘይት ብሎልናል፣ ሞቅ ብሎልናል። ከዛ በኋላ ሽንኩርታችንን ጨመርን። ሽንኩርታችን ትንሽ እንደበሰለ ደግሞ ይኸው የተዘጋጀው የተፈጨው አበባ ጎመናችንን እንደዚህ አድርገን እንከተዋለን ማለት ነው። ሽንኩርታችንና አበባ ጎመኑ አብረን ትንሽ ሞቅ ሞቅ እናደርገዋለን ማለት ነው። ሞቅ ሞቅ እናደርገዋለን ገልበጥ ገልበጥ እያደረግን። ይኸው መጥበሻው አነሰብን ትንሽኛ ሲፈጭ እንትን ስላለ፣ ግን እሳት ሲነካው እንትን ይላል ይሰበሰባልና ይበቃዋል። እንትኑ ራሱ ንጣቱ ራሱ በቃ ልክ አይቤ ነው የሚመስለው። እኛ እንደ ዱለት አድርገን እንትን እንላለን። እዚህ ጋር ግብአት አስተካክለናል። ጨው አለ፣ ኮረሪማ አለ እና ሚጥሚጣ ያስፈልገናል እና ቃሪያ ደግሞ ከትፈን እንደ ዱለት እንደምናዘጋጀው ከትፈን አዘጋጅተናል ማለት ነው። እነዚህን ግብአቶች በመጠቀም በጣም ጣዕም ያለው ቴስት ያለው ልክ የዱለት ቴስት ያለውን አይነት ምግብ እንሰራለን ማለት ነው። በጣም ነው ደስ የሚለው ጣዕሙ።
ሽታውን በጣም ነው ቤት የሚያውደው። በጣም ቆንጆ ኮረሪማው በጣም ቴስት ይሰጠዋል። በጣም ነው የሚጣፍጠው። ኮረሪማ፣ ሚጥሚጣ፣ ቃሪያው ምናምን ሲጨመርበት በጣም የሚያባላ ለጾም የሚሆን በጣም ምርጥ ምግብ ነው። በጣም አሪፍ ነው። ያው እናንተ ጋዛችሁን ቀስ አርጋችሁ ለሰስ ብሎ ቀስ ብሎ እንዲል ታደርጉታላችሁ ማለት ነው። እንዲበስል ታደርጉታላችሁ ቀስ ብሎ። ከዛ በኋላ ቀስ ብሎ እንዲበስልልን በእንፋሎት ክዳናችንን ከነን ጋዛችንን ትንሽ እንቀንሰዋለን። ቀስ ብሎ ራሱ እንዲበስል አድርገነው እንደዚህ ሆኗል አሁን። ከዛ በኋላ እዚህ ጋር ቅመማ ግብአታችንን እንጨምራለን። ጨው እንጨምርበታለን። እናንተ እንደፈለጋችሁ እንደመጠናችሁ፣ ሚጥሚጣም እንደ ፍላጎታችሁ፣ ሞቅ ሲል የሚወድ ሰው አለ። እንደ ምርጫችሁ መጨመር ትችላላችሁ። ከዛ ኮረሪማ ያው በጣም ኮረሪማ ምንም ውስጥ ብንጨምረው ጣዕሙ በጣም ደስ የሚል ነው። ኮረሪማ እንጨምራለን እዚህ ጋር። ከዛ እናዋህደዋለን፣ እንዲቀላቀል እናዋህደዋለን እንደዚህ ቀስ እያለን። በጣም ቤቱ ሽታው ልነግራችሁ አልችልም። ቤቱን ነው ያወደው። ሞክሩት። በጣም ደስ የሚል ለጾም ጊዜ የሚሆን ነው። እናንተም ብትጠቀሙና ብትሞክሩት ወይ የምትወዱት ነው እና ሞክሩት እላችኋለሁ። እዚህ ጋር ቃሪያችንን እንጨምራለን ማለት ነው። ቃሪያችን ሊወጣ አካባቢ ለምን ጣዕሙ እንዳይጠፋ ጣዕሙ እንዳለ እንዲልልን እሳት መንካት የለበትም። ቃሪያ ከላይ ሲሆን ጣዕሙ እንዳለ ይይዘዋል ማለት ነው። እና ትንሽ ብቻ ገባ ለብ አድርገነው ጋዛችንን እናጠፋለን ማለት ነው። ከለሩም እንዳይቀይርብን ቃሪያው። በጣም ምርጥ ምግብ ነው ቤተሰቦቼ። እንደዚህ የሞከራችሁ እናንተም ተመገቡ እላለሁ። ቤተሰብ ያልሆንም ቤተሰብ እንሆን እላለሁ። ስለተከታተላችሁኝ ከልብ አመሰግናለሁ ቤተሰቦቼ። ክበሩልኝ። መልካም ጊዜ ይሁንላችሁ እያልኩኝ ዛሬ በዚህ ሁኔታ ምግባችን ሰርተን ጨርሰናል። አመሰግናለሁ። ሁላችሁም ክበሩልኝ። መልካም ቀን፣ መልካም ጊዜ በያላችሁበት የእግዚአብሔር ሰላም ብዝት ይበል ብያለሁ። ቻው ቻው። አመሰግናለሁ።